በዓለም ዙሪያ ላላችሁ ቅዱሳን ዛሬ ደግሞ እግዚአብሔር በልቤ ያስቀመጠውን የመጽሐፍ ቅዱስ ክፍል እንነጋገራለን። የሶስተኛው ክፍለ ዘመን የክርስቶስ ሰማዕታት የሚል ነው። ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 12 ላይ በእውነትም በክርስቶስ ኢየሱስ እግዚአብሔርን እየመሰሉ ሊኖሩ የሚወዱ ሁሉ ይሰደዳሉ ይላል። የሶስተኛው ክፍለ ዘመን የክርስቶስ ሰማዕታት ሲባል በሶስተኛው ክፍለ ዘመን ማለትም ከ200 እስከ 300 ዓመተ ምህረት ዙሪያ በሮማውያን ግዛት ውስጥ ለክርስቶስ እምነታቸው በተለይ በሰማዕትነት ጌታችን ኢየሱስ ክርስቶስን አስከብረው ያለፉትን የእግዚአብሔርን ባሪያዎች ነው የምንመለከተው። ታሪካቸው በቤተ ክርስቲያን ታሪክ ውስጥ በጣም ገኖ የሚታይ ነው። በዚያ ዘመን ክርስቲያኖች በብዙ ጊዜ በነገስታት ትእዛዝ መሰረት እምነታቸው ይፈተን የነበሩ እንደገናም ደግሞ ከጌታ ጋር በመጠበቃቸው ምክንያት የክርስቶስ ኢየሱስን ፈለግ ስለሚከተሉ በእስር ቤት እንዲታሰሩና በእስር ቤት እንዲኖሩ ስደት እንዲደርስባቸው ብዙ መከራ እንዲያልፉ የተደረጉበት ጊዜ ነው። ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 12 ቅድም ያነበብኩላችሁ ክፍል ለጢሞቴዎስ ሲነግረው ለዚህ ለመንፈሳዊ ልጁ ጳውሎስ በእውነት በክርስቶስ ኢየሱስ እግዚአብሔርን እየመሰሉ ሊኖሩ የሚወዱ ሁሉ ይሰደዳሉ አለ። እንግዲህ ታዋቂ የነበሩት የሶስተኛ ክፍለ ዘመን ሰማዕታት በተለይ ደግሞ ይህንን በትክክል ከክርስቶስ ጋር የተጣበቁና የክርስቶስ ኢየሱስን ወንጌልን የሚሰብኩ ሰዎች በመከራ ውስጥ እንደሚያልፉ ጌታችን ኢየሱስ ክርስቶስ የሰጣቸውን ታላቁን ተልእኮ ማቴዎስ ምዕራፍ 28 ቁጥር 19 እስከ 20 ድረስ ሂዱ ለፍጥረት ሁሉ ወንጌልን ስበኩ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው እያስተማራችኋቸው ደቀ መዛሙርት ያድርጓቸው የሚለውን ያንን የእግዚአብሔርን ቃል ያንን የክርስቶስ ኢየሱስን ወንጌል ተከትለው ያንን ወንጌል የሚሰብኩ ባሪያዎች በመከራ ውስጥ እንደሚያልፉ ነፍሳቸው ታውቅ ነበር። ከነዚህ መካከል እስቲ የመጀመሪያው ማን ነው? አንደኛ ቅዱስ ሲፕሪያን ተብሎ የሚጠራው ይሄ በተለይ በሶስተኛው ክፍለ ዘመን የቤተ ክርስቲያን ታሪክ ውስጥ ከታላላቅ መሪዎችና መምህራን አንዱ የነበረ ነው። ካርቴጅ ተብላ በምትጠራ ዛሬ ቱኒዚያ አካባቢ ጳጳስም ሆኖ ያገለገለ ሰው ነው። ይሄ በቱኒዚያ ሌላው በጣም የሚያስደንቀው ነገር በመጀመሪያ የሀብታም የሮም ቤተሰብ ውስጥ የተወለደ ከመጀመሪያ የሕግና በተለይ ደግሞ በንግግር ጥበብ ባለሙያነቱ የሚታወቅ ሰው ነው። ከክርስቶስ ጋር ተገናኝቶ እምነቱን ከተቀበለ በኋላ በ246 ዓመተ ምህረት በዚያ አካባቢ በሰማዕትነት ያለፈ እንደሆነ ይናገራሉ። ነገር ግን ይሄ ቁጥር ማለት ይሄ ዓመተ ምህረት በትክክለኛ በአሃዝ የተገለጠ እና ማስረጃ ያለው ነው ተብሎ አይታመንም። በቤተ ክርስቲያን ግን ይህ ሰው ጳጳስ ሆኖ በካርቴጅ ውስጥ ያገለግለው በቤተ ክርስቲያን አንድነት ላይ ታላቅ ትምህርት አዘጋጅቶ ቤተ ክርስቲያን አንድ ናት፣ በቤተ ክርስቲያን ውስጥ ያሉ የክርስቶስ ኢየሱስ የእግዚአብሔር ባሪያዎች ይህን ልታውቁ ይገባል፣ የተገለሉ ክርስቲያኖችን እነሱን ደግሞ መመለስ አለብን፣ እነዚህ በክርስቶስ ኢየሱስ ሆነው የደከሙ ሰዎችን የእግዚአብሔር ቃል እንደሚያዘው ወደ ነበሩበት ቦታ ለመመለስ ልንነሳ ይገባናል እያለ ይሰብክ የነበረ የእግዚአብሔር ባሪያ ነው። እንግዲህ በቤተ ክርስቲያን ውስጥ ስለ አንድነት ስለተገለሉ ሰዎች ትምህርት እያዘጋጀ የሰበከ የእግዚአብሔር ሰው በቤተ ክርስቲያን ውስጥ በአንድነት ሰባኪነቱ የሚታወቅ እንደገና ክርስቲያኖች መከራ ጊዜ እምነታቸውን መጠበቅ እንዳለባቸው የሚያስተምር ቤተ ክርስቲያን ደግሞ አንድ አካል እንደሆነች የሚያስተምር ሰው ነው። በሰማዕትነቱ ማለት ነው። በ258 ዓመተ ምህረት በሮማውያን ስልጣን የተያዘ ነው። በንጉሠ ነገሥቱ ድርጊት ምክንያት በተለይ ነገስታቶች በክርስቲያኖች ላይ ባወጡት የአመፅ የስደት ትእዛዝ በዚያ የተገደለ በክርስቶስ ታሪክ ውስጥ ማለት በቤተ ክርስቲያን ታሪክ ውስጥ በክርስቶስ ኢየሱስ ሰማዕት ሆኖ ያለፈ ሰው እንደሆነ የቤተ ክርስቲያን ታሪክ ይናገራል።
በቤተ ክርስቲያን ውስጥ ደግሞ ሌላው ጸሐፊነቱም የሚታወቅ ነው። ትምህርቶቹ እስከዛሬ ድረስ በክርስቲያን ስነ መለኮት ውስጥ ታላቅ ተጽዕኖ ያሳደሩ ናቸው። ሲፕሪያን በዚህ ይታወቅ የነበረ በቱኒዚያ በዚያ በካርቴጅ ጳጳስ የነበረ የእግዚአብሔር ሰው ነበረ። ሁለተኛው ቅዱስ ላውረንስ የሚባለው ሰው ነው። ይሄ ደግሞ በካርቴጅ አስተዳዳሪና ታላቅ መምህር የነበረ ሰው ነው። በቤተ ክርስቲያን ውስጥም ታላቅ መሪ ነበር። በሮም ቤተ ክርስቲያን ዲያቆን ሆኖ አገልግሏል። በሰርከስ ውስጥ እሳት ተቃጥሎ በ258 ዓመተ ምህረት ያለፈ ሰማዕት ነው። ድሆችን በመንከባከብና በድሆች የሚታወቅ ሰው ነው። በተለይ በችግር ውስጥ ያሉትን ሰዎች እየሰበሰበ ጌታችን ኢየሱስ ክርስቶስ ማን እንደሆነ እየሰበከ ለሰዎች ሁሉ መልካምነቱን የክርስቶስ ኢየሱስ መልካምነት ያሳየ ነው። ሴንት ሎረንስ ተብሎ የሚጠራ በ3ኛው ክፍለ ዘመን በሮም የነበረ ታዋቂ ዲያቆን እና ክርስቲያን ሰማዕት የሆነ ሰው በድሆች እንክብካቤው ይታወቅ የነበረ እንደገናም ደግሞ በእምነቱ ታላቅ ሰው በእምነቱም ጽናት የሚታወቅ ሰው ነበረ። በሮም ቤተ ክርስቲያን ዲያቆን ሆኖ ያገለገለ ይህ ሰው በ258 ዓመተ ምህረት በሮም ገዢ በነበረው ቫሌሪያን ስደት ጊዜ የተያዘ ሰው ከዚያም በኋላ ከቤተ ክርስቲያን ውስጥ ያስቀመጠውን ሀብት እንዳለው የተጠየቀ ነገር ግን ምንም ሀብት የሌለው ድሆችን ይመግብ የነበረ ሰው እንደነበረ አስታውቆ በመጨረሻም ደግሞ በዚህ ታሪክ ውስጥ በተለይ የእግዚአብሔርም ቃል እንደሚያስረግጠው ሰማዕት እንደሚሆኑ ክርስቲያኖች እንደሚናገረው ሁሉ በታሪክ መሰረት በብረት መስቀል ማለት ነው ላይ ተደርቦ የተቃጠለና ሕይወቱን በመጨረሻ በእምነቱ ጽናት በክርስቶስ ኢየሱስ ባለው እምነት በ258 ዓመተ ምህረት ሰማዕታት የሆነ የእግዚአብሔር ባሪያ ነው። ድሆችን ጠባቂ በሮምና በብዙ ክርስቲያን ሀገራት ውስጥ ታላቅና ቅዱስ የነበረ ሰው የሚረዳ ረዳት የነበረ ሰው ክርስቶስ ኢየሱስን ሰዎችን በመርዳት ያስተዋውቅ የነበረ የእግዚአብሔር ሰው ነው። ሶስተኛው ሁለት እህቶች ናቸው። እነዚህም ደግሞ ቅዱስ ፔርፔቱዋ እና ፌልሲቲ የምትባል ሌላዋ ነች። እነዚህ በጣም ቅዱሳን የሆኑ በዚህ በሮም መንግስት ጊዜ ክርስቶስ ኢየሱስን አንክድም ብለው በካርቴጅ ተሰቃይተው በኦርና የተገደሉ ናቸው። በ203 ዓመተ ምህረት እንዲሁም ይነገራል። በክርስቲያን ታላቅ ሴት ሰማዕታቶች ሆነው የታሪክ መዝገብ እንደሚናገረው በግልጽ የክርስቶስ ኢየሱስን ማንነት አሳይተው በዚያ በሮም ውስጥ ለእንስሶች ታልፈው ለአንበሶች ታልፈው የተሰጡ ሰዎች እንደነበሩ ይነገራል። ቅዱስ ፔርፔቱዋና ፌልሲቲ በተለይ በ3ኛው ክፍለ ዘመን በካርቴጅ ውስጥ ማለትም ቱኒዚያ ተብላ አሁን በምትጠራው በዚህኛው ባለንበት ዘመን በዚያ እምነታቸው ጽናት ምክንያት ሰማዕት ሆነው ያለፉ ታላቅ ሴቶች ናቸው። ፔርፔቱዋ ወጣትና ክርስቲያን እንዲያውም ከከበሩ ቤተሰብ የነበረች ነው። ፌልሲቲ ግን በባርነት ውስጥ የነበረችና እርጉዝ የነበረች ነች። በእርግዝናዋም ክርስቶስን አልክድም ብላ ሁለቱም ክርስቲያኖች በ203 ዓመተ ምህረት ተይዘው ሰማዕት የሆኑ ነው። በእስር ቤት ውስጥ ደግሞ ሳሉ እምነታቸውን ያልካዱ ፔርፔቱዋ በራእይዋ ስለ እምነት ጽናት እንደተናገረች ታዋቂ የነበረች እንደሆነች፣ ፌልሲቲ ደግሞ በእርግዝናዋም እርጉዝም ብትሆን በዚያ እምነቷን ያልካደች ሰማዕት የሆነች ነች። እነዚህ በሮም አምፊቲያትር ውስጥ ሆነው ከእንስሳት ጋር ተጋጥመው የተገደሉት በካርቴጅ ሰማዕት ሆነው ታሪካቸው በቤተ ክርስቲያን ታሪክ ውስጥ ደምቆ የተጻፈላቸው ከመጀመሪያዎቹ በግልጽ የተመዘገቡ ሴት ሰማዕታት የሆኑ በክርስቲያን ታሪክ ውስጥ የእምነት ጽናታቸው የታየ በተለይ ፔርፔቱዋ የራእይ ጽሑፎቿ ለታላቅ ታሪክ ትልቅ ዋጋ የተሰጠ እንደሆነ እንመለከታለን። ቅዱስ ሲርና ተብሎ ደግሞ የሚታወቁ በተለይ ደግሞ ሰማዕት የነበሩ በብዙ የሮማውያን ክፍሎች እንደ ግብፅ፣ ሰሜን አፍሪካ፣ እስያና አነስተኛው በዚያም
በትንሹ ኤሽያ ውስጥ የተሰቃዩ ብዙ ሰማዕታት የነበሩበት ዘመን ነው እና እንግዲህ በዚህ ውስጥ ብዙ እነዚህ የእግዚአብሔር ባሪያዎች በሰማዕትነት ያለፉበትን ዘመን እያሰብን ስናስብ በሶስተኛው ክፍለ ዘመን ሰማዕት የሆኑትን እነማን እንደሆኑ አሁን የተመለከትነው የመጀመሪያው ቅዱስ ሲፕሪያን እንደሆነ ከዚያም ደግሞ ሁለተኛው ደግሞ ቅዱስ ሎረንስ የሚባል እንደገናም ደግሞ ከዚያ ቀጥሎ ደግሞ ቅዱስ ፔርፖቲያና ፌልሲቲ ሶስተኛ እንደገናም ደግሞ በእምነታቸው በመከራ ውስጥ ያለፉ ሰዎች እንደነበሩና እግዚአብሔር ደግሞ እነዚህን ሰዎች በመከራቸው ሁሉ የእስራኤል አምላክ እግዚአብሔር እንደረዳቸው ደግሞ ወደ አምላካቸው በክብር እንደሄዱ ሰማዕት እንደሆኑ እንመለከታለን። ስሙ የተባረከ ይሁን። ለካስ ወንጌል ዋጋ ያስከፍላል። በዚህ ውስጥ ሁሉ መከራ እያዩ የክርስቶስን ወንጌል እንዲደምቅ ያደረጉ እነዚህ ሰዎች፣ እነዚህ የከበሩ ሰዎች፣ እነዚህ ገናና ሰዎች በዚህ በሰሜን አፍሪካ ውስጥ በሰማዕትነት ያለፉ እነዚህ ሰዎች በተለይ ደግሞ ጌታችን ኢየሱስ ክርስቶስ በዚያን ዘመን ታላቅ እንዲሆን ገናና እንዲሆን ወንጌል ሕይወት እንዲኖረው ሕይወታቸውን የሰጡ የእግዚአብሔር ባሪያዎች ነበሩ። የእስራኤል ቅዱስ እግዚአብሔር ገናናውና ኃያሉ ንጉሥ በጌታ በኢየሱስ ክርስቶስም በዚህ ጊዜ እንጸልያለን። እግዚአብሔር የዘላለም አምላክ ሆይ አንተ ድንቅ ጌታ፣ አንተ ኃያል አምላክ፣ አንተ ብርቱ ጌታ ነህ። አንተ የምትረዳ ቅዱስ ሲፕሪያንን የረዳህ፣ ቅዱስ ሎረንስን የረዳህ፣ ፔርፔቱዋንና የእስራኤል አምላክ እግዚአብሔር ገናናው ንጉሥ ኃያሉ ንጉሥ ፌልሲቲን የረዳህ፣ እነዚህን የከበሩ የእግዚአብሔርን ባሪያዎችን የተጠቀምክ ሰማዕት ሆነው አልፈው ወንጌልን በሕይወታቸው የመሰከሩትን ሰዎች የእስራኤል ቅዱስ እግዚአብሔር ረድተህ ከሆነ አንተን አስከብረው እነሱ አልፈው ከሆነ በእነሱ ላይ የከበረው ጸጋ ዛሬ ይህን መልእክት የሚሰሙ በዓለም ዙሪያ ላሉ ሴት ባሪያዎች፣ ወንድ ባሪያዎች ጸልያለሁ። ጌታ በኢየሱስ ክርስቶስ ስም ኃይል እንድታደርግላቸው ጸልያለሁ። ገናናው ንጉሥ እንድትረዳቸው ጸልያለሁ። ብርቱ ጌታ ኃይል ይሁን እንዲሆንላቸው ጸልያለሁ። የእስራኤል አምላክ እግዚአብሔር ገናናውና ኃያሉ ንጉሥ በጌታ በኢየሱስ ክርስቶስ ስም በዚህ ጊዜ ጸልያለሁኝ። ይህን መልእክት የሚሰሙ ሰዎች ወንጌል ዋጋ ያለው እንደሆነ፣ ወንጌል ሰማዕትነትን የሚጠይቅ እንዲሆን በኢየሱስ ክርስቶስ ስም ይህን እየተረዱ እግዚአብሔር ሆይ ቃልህን እየሰበኩ አንተን እንዲጠብቁ በኢየሱስ ስም ጸልያለሁ። ኃይል እንድታደርግላቸው ጸልያለሁ። ገናናው ንጉሥ እንድትረዳቸው ጸልያለሁ። በጌታ በኢየሱስ ክርስቶስ ስም የእስራኤል ቅዱስ እንድትረዳቸው ጸልዩ። ለአንተ አስረከብኳቸው። ስለ ሁሉ ክብር ለአንተ በጌታ በኢየሱስ ክርስቶስ ስም አሜን ነው። ኢየሱስ ክርስቶስ ጌታ